በሚያስገርም ሁኔታ ሴቶች ከወንዶች በላይ ብስጩ እየሆኑ መምጣታቸው አንድ ጥናትም አመልክቷል። በመላው ዓለም የሚገኙ ሴቶች ብስጭት መጋጋሉን አንድ ጥናት ያመለከተ ሲሆን የቢቢሲ ተንታኞች በሰሩት ዳሰሳ ከ2012 ወዲህ ከወንዶች ይልቅ ሴቶች ሀዘንና ጭንቀት እንደሚሰማቸው የተናገሩ ሲሆን የወንዶች ጭንቀት እየጨመረ ቢመጣም የሴቶችን ያክል አይደለምም ተብሏል። ወንዶች ይዝናናሉ፣ ሻይ ይጠጣሉ፣ ያጨሳሉ። ሴቶች ግን እየተጣደፉ በአውቶቡስ ወይም በባቡር ወደ ቤት ይገባሉ። የሚጓዙት ምን እንደሚያበስሉ እያሰቡ ነው። ባቡር ውስጥ ሳሉ ሽንኩርት መክተፍ የሚጀምሩ አሉ ሲል ጥናቱ ያመለከተ ሲሆን ከዚህ ቀደም ሴቶች ቁጣቸውን ሲገልጹ መስማት የተለመደ አልነበረም። አሁን ግን ያ እየተለመደ መጥቷል። በ2012 ወንዶችና ሴቶች ላይ የሚስተዋለው ቁጣና ጭንቀት ተመሳሳይ ነጥብ ላይ ነበር የተባለ ሲሆን አሁን ግን የሴቶች ብስጭት በ6 በመቶ በልጧልም ተብሏል። መጠኑም በወረርሽኝ ወቅት ማለትም በኮቪድ ጊዜ እንደተጀመረ ጥናቱ ያመለከተ ሲሆን ከ2 ዓመት በፊት በተደረገ ጥናት በ5000 ጥንዶች የተሰራ ጥናት እንደሚያሳየው የቤት ውስጥ ስራ ጫና የሚበረታባቸው ሴቶች እጅግ ቁጡ እየሆኑ እንደመጡ የተነገረ ሲሆን በህንድ ወንዶች ከስራ ሲወጡ ወደ ሻይ ቤት ያመራሉ። ሴቶች ግን በጥድፊያ ወደ ቤታቸው ሲገቡ ይስተዋላል የተባለ ሲሆን ይህ ያልተመጣጠነ የስራ ጫና ቁጣ እንደሚቀሰቅስ የስነልቦና ባለሙያዎችም ተናግሯል። እስቲ ስለዚህ ጉዳይ ምን ትላላችሁ? ሴቶች ከቅርብ ጊዜ ወዲህ ብስጩ እየሆኑ መምጣታቸውን ተመልክታችኋል? ሀሳባችሁን ማስቀመጥ ትችላላችሁ።